ድምጽ ሰማሁ አረ ቆይ ምንድነው ምን ያረክ ነው ሊወረውን ምን ማለት ነው ሊወረውን ነው እንዴ ሎሚ መሆኑ ነው ሎሚ ነው እንዴ እና እቆመጥጣታል በየ ነው አረ ተው በእናትህ ሲጀመር ሽንኩርት አይወረወርም እዚህም አይደለም ይወረወረው ይጠቅማታል እዛ ወጣ አይተሃት ከወደድካት ነው የምትወረውርባት ቦታው ሄደ በድንጋይ ብለው ቢወረውርባትስ አረ በስመ አብ ልትፈነክታት ነው እንዴ የሰው ልጅ ሽንኩርት እኔ ግን ያሰብኩት ሽንኩርት ቢወረውር ይጠቅማታል ብዬ አረ ተው በእናትህ እሷ ሰርታ ነው የወጣችው የሰው ድምጽ ሰማሁ ተው አልኩ እኮ እዚያ አረ ድረስልኝ ወይ ዝም ብዬ ስላየሁ አንተ እስካው ለምንድን ነው የጠበቀኝ ልስታውቅ ቆይ ሳሰጠኝ አንዴ ልንገርሽ እናት ስላየሁሽ ብቻ እኔ እኮ ሀሳብ ውስጥ ሆኜ ነው ያየሁሽ በእናትሽ ሀሳብ ውስጥ ድጋሜ አንድ ሰው አይ ደጋግመህ እኮ ነው ያየኸኝ አዎ ግን እኮ ቆንጆ ይገደላው ለምንድን ነው በእናት ይሄ ማለት ነበር ስላየው ከመጣኝ እኮ ወይ ስልኳን ብትቀበል እኮ ልትገለኝ ዝም በል በነገና ታውቃለህ እንደገና ምን ፈልገህ ነው በቃ ጠብቂው እናት እት በቃሽ እት ደነስ አትምጣ ጫማ ግን አንድ ቻንስ ብትሰጠኝና ብትረጋጋ ንዴቴ ስላልመጣ ነው እንጂ እኮ ዱቄት ነው የሚያርግ ሲጀመር ዱቄት አላውቅም እንጂ ዱቄት ገባ ግን መታኝ እኮ ያፍንጫ ደማ ወጣም ሲጀመር ልመና ልጀምር እንደዚህ ቁጭ መታከማ መለመና አለብኝ ስራ ፈጠረልኝ እኮ እዚህ ብቀመጥ እኮ ሐሳብ አመጣልኝ ወንድም የሻይ አለ የለ እናት የሻይ የለሽም ግን አይታወቅም እስኪ ልጆችም ይምጡ ምን ያልክ ነበር እየሰደብከኝ ነው አረ ብድር አረ እውነት በእናትህ አንተ ብቻ ተረጋጋ ቆይ ተነሳልኩ እኔ ልመና ጀምሬያለሁ በቃ ስራ ጀምሬያለሁ እንዴ የምን ስራ ነው የምሰራው እዚህ እንዴ ቆይ በቃ ወደኩ አይደል ስትመጣ ተነስ በቃ እንዴ ልገናኝ ነው እንዴ አይ ተው በእናትህ ልጅ አለኝ እኮ ገጠር ተነስ ተነስ እኔ በቃ ራስህን ቻላ ምንድነው በአንድ ጥፊ ሰካራ ማረከኝ እኮ እውነት በእናትህ ግን እሺ እሄዳለሁ ያልከው ቦታ ይዘህ መጣህ እንዴ አዎ ይዤ መጣሁ እኮ እሺ ግባችሁ ያምራል አይደል አስኪ እዚህ ጋር እሺ ምንም አይጠቅም እውነት እዚህ ጋር ወደዚህ ጠጋ አታርገው ችግር የለውም በቃ ደግሞ እንትን ስታረግ ልጅቷ ስታመጣ እዚህ ጋር እንትን ምግብ ወይ ያመሰግና ዝም በል ጨርሰው አላልኩም እንዴ ሲጀመር ምግቡ እሺ ችግር የለውም እና ይሰራለታል እዚህ ጋር ግን እኮ ጥሩ ሰው ናት እሷ ለምግብ ነው ምን ታውቃለህ ለምግብ ምን አደርግልሃል ምግብ ምንም ዋጋ የለም እኮ በላ አልበላ ዋጋ የለውም ልትሞት እኮ ነው ያው ባዶ ሆድን ከምትሞት ግን የሆነ ነገር ግን ያለታ ቆይ ግን ምን አስበህ ነው አንተ ዋምንትን ዝም በል የማውራቱ እንትን የለም ግን ቃራም ወዳለው በላት መሞት ቀረ ቃራ እንት ትበላለህ እሺ ቃራ ገና እንደ ይመርጣል እንደ ደግሞ ምን አይነት ሰው ነው እና ቆይ ለአንተ ምንድን ናት እሷ ከሷ በላ አንተ ነው ያሰቃይ ምን አገባ አይ ምን ለማወቅ አንተ እኮ አልተጎዳም አንተ ዝም ብለህ ለምንድን ነው ሰውን የምትከተለው አንተ ይኸው ልንገርህ በእናትህ ልንገርህ ምንድን ነው የምትነግረኝ እኔ አየኋት አንዴ እሷንም ያየኋት እንደዚህ ብያ ከዛ መጣችና ለምን አየን ብላ ማለት ነው ብዙ ቀጠቀጠችኝ እስኪ እውነቱን ንገረኝ እስኪ ይኸው ልንገርህ በእናትህ እየመጣች እያለ በትክክል ንገረኝ ቁጭ በል እዚህ ጋር ና ቁጭ በል ዝም በል በል ቁጭ በል ወንድሜ አልቀምጥም ቁጭ በል ንገረኝ እዚህ ጋር ንገረኝ እሺ ይኸውልህ እኔ ደብሮኝ ጨንቆኝ እንትን ብዬ ቁጭ ብዬ እያለሁ ድንገት ቀና ብል እሷን አየሁ እንደዚህ አንዴ አየኋትና መጣች እንግዲህ ከዛ ለምን አየኝ ለምን አሳጥራው ምንድን ነው እሺ ለምን አየኝ አለች እሺ ከዛ እንግዲህ
መታችኝ ዘላ መታችኝ ምንም አለ ከዛ እኔ እሷ መከተል እኮ አይደለም ሐኪም ቤት ብደርስ ብዬ ሐኪም ቤት ነው በእናትህ አትቆላጣጥፍ በእናትህ ቆይ መጣሁ እሺ ምን አይቀን ነው ከመሬት ተነስቶ ሰው ዝም ብሎ እሺ ያስቃል አረ አስቅ ይሄ ምግብ ትበላለህ እሺ ይሄ ምግብ ከሰጣው ቢያንስ አንተ መግደል አጥያት አይሆንብኝም ይሄን ታውቃለህ ይሄን ብላ ትንሽ እሺ ግን በእጃ ትቀበለኝ እሺ እዚህ ጋር ግን ውሃ ሳይኑንም እንዳትነካካ እንጀራውን ብቻ እንደዚህ ብላና እሺ በጣም እኮ ነው የሚያናደው እንዴት ነው እስካሁን ያልገደለው ይሄ ምግብ ብላ ቆይሽ አበላክ በኋላ አንድ ጥያቄ አሁን ምን አረገኝ ነው ያልሽው አንተ ቆይ የሌላ ሰው አሁንም ድፍረትን እኔን ያወራኝ አረ በላ በየጁሃ ምንም የለችው ቆይ አንተ እቃት ነካካ አስቀምጣው እጅን ታጠብ ካልታጠብክ ምን ይሰራል አረ ምንም አረ ሱስ ልክ ነሽ አዎ ነይ ላጉርስ ይቅርታ ላጉርስሽ ብዬ ነው ነይ እናት አሁን ከመሬት ተነስቶ ሰው አሁን ምን አርጋት ነው እኔ እናት ነይ እስኪ ነይ ምን ታወቃለህ አሁን ነይ እስኪ እንዴ ሄደች እንዴ ነይ እየጠራሁሽ እኮ ነው ሰው ሲሞት ይበላለህ ተስፋ ስትቆርጥ እኮ ትበላለህ ብዙ ተስፋ ስለቆረጠ ነው የፈረው ማለት ነው ውሃ ይዛችሁ እንጠጣ ኧረ አንቆል ሊገለኝ ነው ውሃ የላችሁ እናት ወይስ በምግብ ልትገለኝ ነው ምንም ታውቃለህ መርዛ ነው ነው ኧረ ቀስ ብለህ እያወራህ ይለፍ አባቴ እኔም ምንም ሳላወራ ነው ወደዚህ የመጣው አንተ ለምንድን ነው የምትለፈልፈው ዝም ብለህ በላም እየረበሽከኝ እኮ ነው እንደዛ አይደለም እኔ እንዴት ልረፍ ቤቴ እሱ ልክ ነህ ግን ማለት ነው ስላነቀኝ ምግባችሁ እኔ የምልህ ተንኮሱ ድሮ መኪና ትነዳለህ እንዴ የሚያነዳው መኪና አለ እንዴ ኧረ እባክህ እውነት እኔ እንደዚህ መሪ ጨበጥኩ አንዴ አላውቀውምና መሪውን እንደዚህ በሁለት እጄ ያዝኩ እሺ ከዛ አንዴ ዝም ብዬ ውስጥ ሁለት ቦታ ረገጥ ሲያደርግ መኪናው ሮጤ ፊት ለፊት ግንብ ነበረ እሺ ግንቡ ጋር ልጋጭ ሲል እጄን አወጣ ግንቡን እንደዚህ ያዝኩ የመኪና ጎማ ተሽከረክራ መሬት ገብታ ቆመች ሰው ብዙ ሆኖ ያየኝ ኧረ እባክህ ጎበዝ ነህ ማለት ነው ከዛ ዞርኩ አንዴ እሺ ልትወርቅ ሲጀትል እጄን አወጣውና መሬት ሲይዝ ቆመች አንተ ጉደኛ ነህ ከዛ ሰው ገርሞ ወይኔ ምን ጉድ ነው የምታሳየኝ አሁን አምላኬ ወይ ምንድነው የምታረገው አንተ ምንድነው የምታረገው ድንጋይ ገዝቼ ያጠብኩ ቤት ልሰራበት ብዬ እና አሁን እናጥበ ቤት ልሰራ ነው ምን ምን ነው ድንጋይ እኮ ነው እያጠብክ ያለው የቆሸሸ እኮ ነው በብር አይደል የገዛሁት ሄድ አሁን ሄድ በእናትህ እንዴ ጠጣ እንጂ ቶሎ ጠጣ እየጠጣ ገና እኮ እንጨት ትፈልጥልኛለህ ትንሽዬ እንጨት አለ ትንሽዬ እንጨት ትፈልጥልኛለህ እዛ ጋር ያለው አዎ ወጪ ያለው አዎ አይ ቡናው ይቅርብኝ ኧረ ጠጣ ችግር የለው ጮጋራ ይባመኝስ እንዴ ጠጣለሁ ብለህ አይደል እንዴ ያስቀዳኸኝ አይ አሁን ራሱ እጄ ልተኛ ነው ኧረ እባክህ ኧረ ምኑን ትተኛለህ ቡናውን ተው ግን እንጨቱን ትፈልጥልኛለህ እንጨቱ አይቀርም አይቀርማ እንዴ ጥሩ ነው ብዙ እንጨት ነው ያለው ትንሽ ነው እንዴ ጠጣክ እንዴ ጨምሪልኝ እንደው አባት ሰላም ነው እንዴት ነህ ሰላም ነው እንዴት ነው
እዚህ አካባቢ ነህ እንዴ? እዚህ ነኝ። እዚህ አካባቢ ነህ? የምከራይ ቤት ይገኛል እንደዚህ? ቤት ፈለግ? አዎ ቤት ፈልጌ ነው። ይሄ ያንተ ነው መኪናው? አዎ የኔ ነው። እሱን ተውና አለ እንዴ? እኔ አሁን ሰው ነኝ እንዴ? ይሄ ገዝተህ ነው መኪናው? አዎ ገዝቼ ነው። የምከራይ ቤት እኮ ነው የጠየኩህ። ስለ መኪና ነው እንዴ አንተ? በቃ እኔ ራሴን ባጠፋ ነው የሚሻለው። ማለት ሰው አንተ በዚህ እኔ ታናሽ እኮ ነህ። በዚህ መኪና አለ። እስከ ስንት ነው የምትከፍለው ቤት ብታገኝ? አዎ አሪፍ ቤት ከሆነ እስከ 20,000 ለአንድ ወር። አዎ እስከ 20,000 ወይ እስከ 30ም ችግር የለውም። ምን ነው ምን ሆነ ነው? እኔ በወር እኮ 5,000 ማላገኝ ሰው እየኖረ ነው። ኧረ በእናትህ አታልቅስ፣ ካለ ንገረኝ ነው። በቃ ተው አላውቅም። እኔ እንድታበሳጭ መጣን። ሂድ እባክህ። ምን አይነት ሰው ነው? የሚጣ እናት አቤት። ትወጂኛለሽ? አዎ። እኔን ታገቢኛለሽ? አዎ አገባሃለሁ። ይሄን ቤት ወርሳለሁ? አዎ ካገባኸኝማ ወረስክ። እንዴ ምን እያረክ ነው ተንኮሱ? ውሃ እንዲህ ነው እንደሚጠጣው? ሂድ ከዚህ እባክህ። ምን አይነቱ ነው? ምን እያረክ ነበር? ቅርታ እንዴ ተንኮሱ ስራ ጀመርክ እንዴ? ዋው ደስ ይላል። ይሄን ልሸጠው ነው? ይሄን ጀመርኩ። በቃ ሰው ጠብቀኛል። ዋው አባባ አምጣ አንዱን ልቅመስልህ። ትገዛለሽ? አዎ ገዛለሁ። አበረታቱኝ። እውነት ያው እኔም ከእናንተ ማን አለኝ? እሺ አበረታቱኝ። እሺ ልቅመሰው። ይሄ አዎ ሰው ዋው በጣም የሚጣፍጠው አንዱን አምጣ። እሱም ይቅመስ። ይቅመሰው። እሱ ይቅመሰው። አዎ ይሄው እሺ ይሄው እንካ አንተ። ጥሩ ነው። እንትን ነው በቃ ምን መሰለሽ፣ ስራ ከሚያጣ እንጨረሽው። አዎ ይሄ ብዙም አይደለም። እስቲ ሌላ ስጠኝ ወይ እንቅመሽው። እሺ በቃ አምጣው እሱ። እሺ ነው በቃ እኔ ተበድሬው ነው ከሰው ጀምሮ። በጣም እኮ ነው የሚጣፍጠው። አዎ በጣም በቃ ላይ ለሱም ጨምርለታ። ጨረሰሽ? አዎ ጨረሰው። አዎ ስጪ። እሺ በቃ እንትን ነው። አዎ ለእኔም ጨምርልኛ። ይጣፍጣል። በጣም ነው የሚጣፍጠው። እውነት? አዎ እሺ እሱ ለእኔ ለልጄም። እሷ ቀመሰች? አልቀመሰችም። ጩጬው? አዎ ትበላለች እሷ? አዎ በጣም ነው የምትወደው። እሺ እንኪ ማሚ። በቃ እቺ ምን ብዬ ይዤ እወጣለሁ? ኧረ እንደዛ ከሆነ አምጣዋ። ትበላላችሁ? በሰርቪሱ አምጣ በቃ። በቃ ነገም ከሰው ተበድሬ ጀምራለሁ። እሺ በቃ እናመሰግናለን። እሺ በጣም ነው የምናመሰግነው። በቃ እኔ ኑሮ ከብዶኝ እውነት በቃ ራሴን ላጥፋ እያሰ። ኧረ አይዞን። ቤት ክራይ አለ እንዴ? ቤት ክራይ አለ አለ አለ። ምን አይነት ቤት ነው? በየደረጃ አለ። ችግር የለም። ገዛ አንድ ክላስ ነውና አለ አለ። አንድ ክላስ አለ። ዱቤ ነው የ3 ወር ዱቤ ዱቤ አለ አለ። ና ና ና ግባ። ና እንጂ ግባ። አለ አለ። እኔ ነኝ ጥፋተኛ። የሰው ምክር ደግሞ የሚጠቅምበት ቦታ አለ፣ የሚጎዳበት ቦታ አለ። አሁን በሷ ምክር ወይ ልጠቀም እችላለሁ፣ ሊጎዳ ይችላል። ማሰብ የኔ ድርሻ ነው። ጥርሜ ነው ትዝ ያለኝ። የሰው ምክር ሰምቶ አንዱ ያንተን በሬውን ሽጠውና በሱ ንግድ ጀምር ይላል። አንዱ ደግሞ በበሬው እርሻውን ስራውና ከእርሻ የምታገኘውን እየሸጥክ ኖር ይላል። ከዛ የዚህንም ዘማ። ከዛ መጨረሻ ላይ በሬውን አልሸጠሙላ አረደልን በላን። ወይ ምን ይታወቃል፣ አንዱ ሰውን ትንብልና ከፈጣሪ ታገኛለህ ብሎ። አሁን ባለፈው ከኔ ጫማ አገኘ። አንድ ጫማ ሲጠበኝ ሰው ሰጥቶኝ ጠበበብኝ። ሸጥኩት አይደለም ሰጥጄ ነው። ቆይ እሷ ግን ምን ይጠቅመኛል ደግሞ? አሁን ትምህርቱን ግን ትምህርቱ ደግሞ ለትምህርት
እኔ አንዳንዱ የሆነ ልጅ አለ ከእንትን ከፍትና የንግድ ምንድን ነው የሚባለው እንትን ላይ የሚያስተምሩ እነሱ ራሱ እኛ ላይ ንግድ እየሰሩ ነው። የምን ምክር ነው? ምክር በቃ ምን አገባኝ። ዋው ተንኮሱ ስራ ጀመር። አዎ ንግድ ደስ ጀመር። ይላል። እንቁላሉ ስንት ነው? እንቁላል አንዱ 20 ነው። ቆይ ግማሽ ልስጥሽ ለአንቺ። ኧረ ተው እንደዛ አይሸጥም። የ10 ልስጥሽ። ተው በቃ ጎመኑን ስጠኝ። ጎመን አዎ ስንት ነው እሱ? እንደዚህ ስለማይሸጠው ያው ለቁጠባ በቅጠሉ ነው። እሺ ተው ሽንኩርቱን ስጠኝ። አልፈልግም። እኔ በቅጠል ልስጥሽ። አትላጠው። አልፈልግም። ይሄ የ10 ነው። ተው አልፈልግም። ቆይ ልስጥሽ። አይ መርቃት የ15 አልፈልግም። አሰማም እንደ ሽንኩርት ስጠኝ። እሺ ሽንኩርት ስንት? የስንት ልስጥሽ? እንዳለ ስንት ነው? እንዳለ ይሄ እንዳለ? አዎ መደቡ በቃ አንቺ በ7.50 ውሰጂው። ምን 7.50? 7 ብር ከ50 ነው? 750። ኧረ ተው ምንድነው አንተ መሽጠት አይደል እንደ የወጣኸው? እንዴ ላተርፋ አይደል? በመቶ ነው የገዛው። ቶንኮሱ ድሮ ቆንጆ ነበርካ? ነገሮች አይደብቁኝ። ኧረ ታስታውቃለህ ራሱ እንትን ነው ትንሽ ራሴን መደበቅ እፈልጋለሁ ውበቴ እንዳታወቅ። ኧረ ከዛ ብዙ ሰው ለትዳር ጠየቀኝ። አንተ ብዙ ሰው እሺ አንድ ቀን ስንቆጥር ወደ ብዙ ናቸው። ከዛ ይሄ ልጅ አሉ እሺ ይሄ ልጅ ሞዴል ነው አሉ። ኧረ እውነት። ከዛ በቲቪ ቀረጹ። እሺ ሲቀርጡኝ በቃ በየሀገሩ ሰው በኔ ምክንያት አበደ። ኧረ እባክህ አበዱ በአንተ ቆንጆና ምክንያት ሲያብዱ። እንግዲህ እኔ የለበስኩት ልብስ ከኔ ብታዩ በቃ ተይው። ሰው በቃ እኔ የለበስኩትን ልብስ መርጦ እንደኔ ደግሞ ከነሱ አምሪ ምን ታደርገዋለህ? በቃ ይሄ ፀጉሬ ራሱ እንደዚህ እኔ የገዛሁት ጫማ ራሱ በቃ እኔ እንደገዛው በውድ መሸጥ ጀምራሉ ሱቆች። አንተ ከገዛክ በኋላ ለምቃሉ። ወይ ጉድ! ከቁንጅና ከተነሳ ማለት ነው። እና እንትን ነው በቃ ታስታውቃለህ። ግን እንዲህ ራስ ከዛ ዙርና ና። ኧረ ይሰበራል። ስፖርት ለጀመር። ኧረ ያዙ። ኧረ በስመ አብ ያንተ ሲብስ አይ ራሴን ዞሮ አይደለም ስፖርትም ለመጀመር አንተ በቃ የሆነ ነገር ሳታጠፋ ይሆንልህማ። ባለፈው ራሱ መኪና ላይ መዝለል አሰብኩ። እየመጣ ለምን ራሴን ለመለወጥ ብዙ ነገር ማዘር ምን መለወጥ ነው ይሄ? ተሰባብረ ደግሞ ቤት ልትቀመጥ ፈልገ ነው እንጂ አሁን ልምከር። እሺ ስራ ጀምራለሁ ብለሃል። ስራ እንግዲህ የምትወጣው 12 ሰዓት ሳይሆን ነው የምትወጣው። ምግብ ቤት ነው ያልከው 12 ሰዓት ሳይሆን ወጥተህ ሞቅ አድርገህ ቤቱን ምግቡን ሰርተህ ሰው ሲመጣ ማስተናገድ። ለምን እንዴ ሰው ምሳም ቁርስም መዝለል እንዳለበት ራብም መቻል እንዳለበት መልመድ ስላለበት 4 ሰዓት ላይ እጄ ከፍቼ ለምን በቀን 2 መብላት የቀረው መቆጠብ ቢሆንስ ለምን ይጎዳል? አይ እንደሱ አትሰራ። በቃ ተይው ምክሩ ተጫወት። እሺ ተጫወት። ላንተ ያመጣውልክ ነው ሽሮ። አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው። አዎ ለሱ ነው ያዘጋጀው። ይሄ ለሱ ነው። አዎ ተጫወት አንተ። አመጣልሃለሁ። እሺ እንትን አለኝ እንግዲህ እንትን ነው በቃ ጨነቀኝ። ኧረ እውነት ጠጣ እሱን። ልጠጣ? አዎ እሺ ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል እንግዲህ። ለምን? ይሄ ጥሩ ነው። ጠጣ። ሽሮውንም አመጣልሃለሁ። ብቻውን ነው የምበላው ይሄ? አዎ በጣም ነው የሚወደው። እውነት በቃ ሽሮውን ተይው በቃ ያሞኩት ቤታን እጄ እሱን እበላለሁ።
ኧረ ለምን አበላ ተይው በቃ እሺ እሱን ይዘህ ሂድ በቃ እሱን ጠጣው እጄ እንውሰድህ አዎ በቃ እሺ በይው እሺ እሺ በይ እሺ በይ አመሰግናለሁ እሺ ቻው በይው እንዴ ምንድነው እጄ ተለጥፎ አልወድም እኮ ነው ዝም ብሎ ምነው ማግኔት ነው እንዴ እኔ እንጃ